አባ አንድ ያስደውለኝ አንዴ በጣም እንደቸኮልኩ ባትም ሻፍጥሉና እሺ አመሰግናለሁ እሺ አጎት ሰላም ነው ጠፋኮ ባሲልም ነው አጎት አደውልልኝም ባሲልም ነው ፋሚሊ ሰላም ነው አምጦ በእናትህ ምንድነው ለዚህ ነው እንዴ ምንድነው መጀጅር ታስጠላ በእናትህ አንተ ራስህ ከፈለክ ራሱ ማለት ከፈለክ ምን ሰላም ነው አተ የፈለከውን አዘጠጣሽ እግርን ሰቅላ አንተም ጠጣሽ የፈለጋችሁትን ያሉሽ ግን እኮ ብር ያንሰናል የዚህ እንኳን የለም ምንም ብር በቃ ነው ያለው የት ሞጥቼ መጥቶ በቃ 10 ደቂቃ ጠብቀኝ እዘዝ መጥቶ የፈለከውን እዘዝ የፈለከውን ሁለት አንችልንማ ሁለት ሶስት አድርገው የፈለጋችሁትን ጠብሽ አመጣ ብር አመጣው የትም ወጡ ግን እኮ ያንሰናል ብዙ ነው የጠጣን ያንሰናል ይሁላ ብር መጥቶ ራሱ ያንሰል እሱ ደክሟል እኮ በቃሽ አሁን እንደገና ወጥቼ መጥቶሽ እና እንዘዝ በቃ የፈለጋችሁትን እንዘዝ አስተናጋጅ ሁለት ጨምሪኝ ሁለት መጥተው ጋሽ ኧረ አልመታኝ እና ምንድነው ኧረ ጋሽዬ እስከ ሰኔ 23 ነፍሴን አቆይልኝ አባ ወይ ሰላም ነው ካሜራ ነው የናገር ካሜራ ነው ችግሬን አንዴ ባወራ በዘፈን መልክ የሚል ሐሳብ አለኝ ብትረዱ ቶልባልሽ ለርስልን ቶልባል እሺ እኔም ውስጤም ባዶነን ፖዋ ካላገኘ ፍቅሬም ማላች ካኔጋ ፖዋ ሳትባላ ፖዋ ሳንባላ ሰላም ነው ዛሬ አሪፍ ግጥም ያለኝ ለእናንተ ግጥም በቃ ዛሬ ግጥም አለኝ አንተማ ስለ ህይወት ነው ዝም ባል ምንድነው ስለምትወራኝ ስለ ህይወት ግጥም እሺ ህይወትን ልጋፋጥ ከቤቴ ወጥቼ ባሩ ጋር እንደደረስኩ ባብጢሜ ወድቄ ይሄው መጥቻለሁ አባሩንም ሳሩንም ግጬ አንተ ኮከት ነዛ ኮነ አመሰግናለሁ ኮከት ነዛ ደሞ እራስቸው ሰላም ነው ይኸውልህ ሰዓት ተከተል ምን ሆነሽ ነው ይኸውልህ ሰዓት በቃ አንዱ ዘጋ እየለከፈ አስቸግሮኝ እኮ ነው እየለከፈኝ ማን ነው ይኸውልህ ከዛ ጋር ይሄ ይሄ ነው እቺ እቺ ዝምብሮ ይሄ ነው ረበር ምንድነው ሽልሽል አጥቶኝ ሰላም ነው አንተ አሁን ከቅድም ጀምረው ያየውና ምን ያረክ ነው እዚህ ምን ያረኳት እኔ ማን እንደሆንኩ ታውቃለህ አላውቅም ሲጀመር እዚህ ሰፈር ማታን ትባጥብጦ አንተ ነህ እኔ ምን ባልባት እኔ አቢዳሳ ላይ የአቢዳሳን ገንፎ ያለ ማንኪያ ያለው ሰው ነው ምን ማቸው ደይ አንተ ነህ ማታ ሰፈር የምትባጥብጦ እኔ ምንም ባጥጫለ ባስ ብቻ ነው ባጥብጦ ባሶ ውርጋት አንተ ሽምቡራ በልተህ የማታውቅ ሰውዬ ባሶ የተል ባሶ አምጣው ባሶ ሄርባውን ያለ አምጣው ባሶ በቃ ቤቱ ደርሰናል አንተ ገብተህ በሩን ክፈተው ማንንም የለም ኧረ እባክህ ትናንት እነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት አንተ ነህ የምትገባው ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ አንተ ነህ የምትገባው ሁሌ በቃ አትፍራ እስቲ እኛው ሁለታችንም ገብተናል ስለዚህ ቁጥር እንጠጣላለን የደረሰው ቀድሞ ገብቶ ምንድነው ቁጥር እንጠራ አዎ እሺ አንተ ሁለት ነህ እኔ ሶስት ነኝ ማን ይጠራልናል ቁጥር ሰው ደግሞ ሰው ምንም ሰፈሩ ላይ ሰው የለም ቆይ ወደዛ ደምና ምን እንጠራ ነው እዚህ ላይ ቁጭ ብለን እንጠብቅ እሺ እሱን ጠይቀው ጋሻ እንድናስቸግርህ እሺ ምን ነበር ከሁለት ከሶስት ቁጥር ጥራልን ማንዲ ለምን እንጠራላችሁ እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራልን እሺ የኔን ቤት ለመዝረፍ ቁጥር ጥራላችሁ ለምን ቁጥር ፖሊስ ነው የሚጠራላችሁ ፖሊስ ጥራላችሁ ሰላም ነው ወንድሜ ሰላም ነው እንዴት ነህ መልእክተኛውን ታውቀዋለህ አንተም ያውቅ ደሞ አለ ወንድሜ
በራቢ በጣም ይሳት ነው ደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው ደረስክልኝ። አልተግባባንም ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ መልጭር ሳናሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ። በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል?